ጠንቋይ ስትሉ ምን ሲሉኝ እኮ ዝም ብያለሁ። ካላስ ለዚህ ደግሞ ለደረሰብኝ ነገር ለተነገረው ነገር ደግሞ በቂ ማብራሪያ እሰጣለሁ። ከዛ ውጭ እንደፈለገ ይፍጋ እንደፈለገ ይታነቅ ይሙት አይመለከተኝም። እኔ ባህል ነው ያስተዋወቅኩት። በቃ ይሄ አታች ማድረግ ባህልን ነው። በቃ ባህል ነው አታች የተደረገው። ሌላው ልብስ ቀዶ ሲሄድ ምናምን እሪቱ ሌለን እንደዛ በሏ። ምንም ያደረግኩት የለም። ምንም አልተሳሳትኩም። እኔ ስህተት የለብኝም። ሰራው ቪዲዮ ሰራው አበቃ። አታች ልደረግ አልችልም። ከዛ ውጭ እኔን እንደንትን አታርጉ። እኔ ዝም የምለው እናንተ ስለምወዳችሁ አክብሬያችሁ እስከ ዛሬ ድረስ ዝም ብያለሁ። ብዙ ነገሮች ሲደረጉብኝ ለረዥም ዓመታት ሰው ቤት ሰርቼ ተመስግኜ መውጣት ሲገባል ግን እኔ እንደበዳይ ሁኜ አብሬ ስንት ነገር ሳረግ በነበርኩ ጊዜ እንደበዳይ ሁኜ ለራሴ ስለሰራው መተት ተባልኩኝ። ስንት ቀን ጸበል ወስጄ ሳስጸብል የነበርኩ ሴትዮ ሳቅ አውቄ ዝም አልኩኝ። ካላስ አሁን ግን ልነካ አይገባም። ምንም ያረኩት የለኝም። ከዚህ በላይ ምን ሊመጣ ይችላል? አውቄ ትቼው ነው። እስከሚሄዱበት ቦታ ድረስ እኔ ቮይስ አለኝ። እስከሚሄዱበት ቦታ እስከሚረጡበት ቦታ ትቼው ነው። ትቻችሁ ነው። በደንብ አዳምጡ። ጭንብላችሁን ደግሞ አረግፈዋለሁ። ከፈለጋችሁ የተላከልኝ ቮይስ ሁሉ አወጣላችኋለሁ። በቤተ ክርስቲያን እያሳበባችሁ ምን አይነት ቦታ እንደምትሰሩ ከማን ጋር ጸብ እንደነበራችሁ አወጣላችኋለሁ። አውቄ ዝም ያልኩት አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ለማከብራቸው ሰው ስል እኔን ግን መንካት እኔ ችግር የለብኝም። እንደ ባህሌን መንካት ግን አትችይም። እረግጥሻለሁ። ኢትዮጵያ ምን ልታዘዝ? እስራኤል ልስራበት? አልደረስኩም። እኔ አልደረስኩም፣ አልተናገርኩም። ህዝቡ ይፍረደኝ። ለራሴ ሲሰራ ጠንቋያ ምናምን እየተባልኩ በየቦታው ትቼ አክብሬያቸው ካላስ ህዝቡ ይፈርደኛል። ዝምታ መልስ አድርጌ ነው እኮ የተቀመጡት። ህዝቡ ይፍረደኝ። እኔ ጥፋት ካለብኝ ህዝቡ ይፍረደኝ። ምን አድርጌ ምን ሰርቼ? በእንስራ ውሃ መቅዳት ነውር ነው? በእንስራ ውሃ መቅዳት ነውር ነው ወይ? ነውር ነው ያውቃል? አያውቅም። አይሆንም ነበር